እቺ ሴት በሐሰት ክስ ባልሽን ገለሻል ተብላ እስር ቤት ከገባች ብዙ ዓመት ሆኗታል። እናም አንድ ቀን ልጇን በስልክ እያወራቸው እያለ ልጇ አባዬ ሲል ሰማች። ባለቤቷ ኒክ አልሞተም ነበር፣ እንደውም ከጓደኛዋ ጋር ኑሮ ጀምሮ ነበር። ኒክም እንደሰማቻቸው አወቀና ተናዶ ስልኩን ሰበረው። ሊቢ በመብረቅ የተመታች ያህል ደንግጣ ነበር። በድንጋጤ ውስጥ እያለች ነገሮችን ለመገጣጠም ስትሞክር ባሏ ለማምለጥ ሲል እንደሞተ አስመስሎ እንደሆነ ደረሰችበት። የእሷም እስር ቤት መግባት በእሱ የታቀደ ነገር እንደሆነ አወቀች። እሱ ሲሞት ለቤተሰቡ የሚከፈል የኢንሹራንስ ገንዘብ ስለነበር ገንዘቡን ይዞ ከጓደኛዋ ጋር ለመጥፋት አስቦ ነበር ይህን ሁሉ ነገር ያደረገው። አብራት የነበረች አንድ እስረኛ ባልሽን ገለሻል ተብለሽ እንዴት አስረሻል? ስለዚህ ከዚህ ስትወጪ የምርም ብትገዩ ማንም አይጠይቅሽም አለቻት። የሴትየዋም ንግግር ልቧ ውስጥ ቀርቶ ነበር። ከዛ ጊዜ በኋላ እስክትፈታ ድረስ ላደረጓት ለእያንዳንዱ ነገር ልታስከፍላቸው ብርድ ሳትል ፀሐይ ሳትል ራሷን ማዘጋጀት ጀመረች። ከምንም ነገር በላይ ደግሞ ልጇን መውሰድ ነበር የፈለገችው። ከ6 ዓመት በኋላም ጥሩ ባህሪ ስለነበራት በአመክሮ ተፈታች። በአመክሮ ከተፈታች በኋላም ያስፈታት ፖሊስ ቤትና ስራ እንዲፈልግላት አመለከተ። ፖሊሱም መከተል ያለባትን ህግ ነገራት። ሁሌ ማታ 2 ሰዓት ተኩል ላይ የሚዘጋጅላት ቤት መመለስ እንዳለባት እና ምንም አይነት ጥል ውስጥም ሆነ ወንጀል የሆነ ትንሽ ነገር እንኳን መስራት እንደሌለባት ነገራት። አለበለዚያ በቀላሉ ወደ እስር ቤት እንደሚመልሷት ነገራት። በሚቀጥለው ቀን በመርከብ ወደ ሀገሯ ተመለሰች። እናም አንድ ትምህርት ቤት ሄዳ ጓደኛዋ የት ታስተምር እንደነበር ጠየቀቻቸው። እነሱ ግን 6 ዓመት ታስራ እንደተፈታች ስለሚያውቁ ምንም አይነት ማስረጃ ሊሰጧት አልፈለጉም ነበር። ምንም ምርጫ ስላልነበራት የአመክሮውን ህግ ጥሳ ትምህርት ቤቱ አካባቢ እስኪመሽ ድረስ ጠብቃ ዶክመንት የሚቀመጥበት ክፍል ተደብቃ ገባች። በዛው ሰዓት ደግሞ ፖሊሱ መመለስ በነበረበት ሰዓት እንዳልተመለሰች አወቀ። ፖሊሱ ሊቢ ልክ እንደተፈታች ልጇን ፍለጋ እንደምትሄድ ያውቅ ነበር። ሊቢ ፋይሎቹን እየበረበረች መረጃ መፈለግ ጀመረች። ከዛም የጓደኛዋን ፋይል አገኘች፣ አድራሻዋንም አየች። ከዛ ወዲያው ፖሊስ መጣባት። ቶሎ ብላም ሮጣ አመለጠች። እስር ቤት እያለች የተለማመደችውን ልምምድ ተጠቅማ ከአካባቢው በፍጥነት ተሰወረች። ፖሊሶችም ሊደርሱባት አልቻሉም። ፖሊሶቹ ብዙ ሰው ስለነበራቸው መልሰው ያዟት። እሷ ግን ንጹህ እንደሆነች ጉሮሮዋ እስኪቀደድ ድረስ እየጮኸች ትናገር ነበር እና ምንም ያህል ብትለምናቸው ፖሊሶቹ ግን ሊሰሟት አልቻሉም። በአመክሮ ስትፈታ የሚከታተላት ፖሊስም መታሰሯን ሰምቶ ሮጦ መጣ። ወደ እስር ቤት ሊመልሳት ተዘጋጅቶ ነበር። ምንም ያህል ነገሮችን ልታስረዳው ብትሞክርም ፖሊሱ እጇን ከመኪናው ጋር አሰረውና ሄደ። ቁልፉን ግን መኪና ውስጥ ትቶት ነበር የሄደው። ከዛም መኪናውን አስነሳችው። እቅዷ መኪናውን በታሰረችበት በኩል አጋጭታ እጇን ለመፍታት ነበር። ግን ድንገት ከፊት ለፊቷ ያለውን መኪና ገጭታው ሐይቅ ውስጥ ገባ። በዚህ ጊዜ ፖሊሱ የሆነ ነገር እንዳለ ጠርጥሮ ወደዛ መሮጥ ጀመረ። ያስቆማት ቢሞክርም እሷ ግን እየታገለችው ነበር። ከዛ ሁለቱም ከነ መኪናው ውሃ ውስጥ ገቡ። መኪናውም ውሃ ውስጥ መስመጥ ሲጀምር ፖሊሱ እጇን ከመፍታት ውጭ ምንም ምርጫ ስላልነበረው እጇን ፈታላት። ሊቢም በፍጥነት የፖሊሱን ሽጉጥ አንስታ እየዋኘች ልታመልጠው ሞከረች። ፖሊሱም ሊይዛት ሞከረ። ሊቢም በፍጥነት የፖሊሱን ሽጉጥ አንስታ እየዋኘች ልታመልጠው ሞከረች። ፖሊሱም ሊይዛት ሞከረ፣ ግን በሽጉጡ እጀታ ጭንቅላቱን መታው፣ አመለጠችው። ፖሊሱንም የነፍስ አድን ሰዎች ደርሰው አዳኑት። ሊቢም አመለጠች። ፖሊሱም ቁስሉ ታከመለት። ፖሊሱ ሊቢ ጓደኛዋ ጋር እንደምትሄድ በደንብ አድርጎ ያውቅ ነበር። እናም የጓደኛዋን አድራሻ እንዲያስፈልጉለት አደረገ። እዛ ሆኖ ሊቢን ሊጠብቃት ነበር ያሰበው። ግን የጓደኛዋ ቤት ሊቢ ቀድሞ ደረሰ። የጓደኛዋን አዲሱን ቤት አየችው። ሽጉጧን አዘጋጀች። እዛም ቀጥታ ወደ ቤቷ ሄደች። እዛም ይሄ ሁሉ ጊዜ የቆየ በቀሏን ልትወጣ ስትል አንድ ጎረቤቷ ጓደኛዋ ከ4 ዓመት በፊት እንደሞተች ነገረቻት። ሊቢ በጣም ደነገጠች። አሁን ባሏ የት እንዳለ ማወቅም አትችልም። ከ4 ዓመት በፊት የወጡ ጋዜጣዎችን ማንበብ ጀመረች። ምናልባት ማስረጃ ካገኘው ብላ ነበር። በመጨረሻም ዜናውን አገኘች። ከጓደኛዋ ጀርባ የነበረውንም አንድ ፎቶ አስተዋለች። ባሏ በጣም የሚወደው ስዕል ነበር። ባሌ ገዝቶላት ነው የሚሆነው ብላም አሰበች። ይህ ማለት የገዛበት ጋለሪ ስለ ባሏ የሆነ መረጃ ሊሰጧት ይችላሉ ማለት ነው። ይህን አስባ ወደ ጋለሪው ሄደች። የባለቤቷንም አድራሻ አገኘች። እሷ ልክ እንደሄደችም ፖሊሶች ከሷ በኋላ መጡ። ፖሊሱም እሷን እየተከታተለ ባለበት ጊዜ የሚያገኛቸው ማስረጃዎች ሊቢ የምርም በውሸት ክስ እንደታሰረች የሚያሳዩ ማስረጃዎችን ያስተውል ጀመር። እናም ማስረጃዎችን ከየቦታው እየሰበሰበ ነፃ ሊያረጋት ይሞክር ጀመር። ሊቢ ግን ፖሊሱን በጭራሽ አታምነውም ነበር። ፖሊሱ ሊረዳት ቢሞክርም ሊቢ ግን በጭራሽ አታምነውም ነበርና እንዳየችው እየሮጠች ታመልጠው ነበር። በቀሏን በራሷ መንገድ መውሰድ ነበር የፈለገችው። አንድ ቀን ምሽት ላይ ቆንጆ ልብስ ለብሳ ባለቤቷ ያዘጋጀው ዝግጅት ላይ ተገኘች። ባሏ በጣም ዝነኛና የሀብታም ኑሮ መኖር ጀምሯል። ማንም ሰው ይሄ ሁሉ ሀብት የመጣው ሚስቱን በማሳሰር እንደሆነ አያውቅም። ባሏ ልክ
እንዳያት ፊቱ ተቀያየረ። እስር ቤት መሆን የነበረባት ሴት እሱ ያለበት ቦታ ትገኛለች ብሎ በጭራሽ አላሰበም ነበር። ሊቢ ከሱ ጋር በማውራት ጊዜዋን ማባከን አልፈለገችም። ልጇን ብቻ መውሰድ ነበር የፈለገችው። ባሏም ልጃቸው ትምህርት ቤት እንደሆነና በዚህ ምሽት መውሰድ እንደማይቻል ነገራት። ከዛም ሊቢ ድንገት ፖሊሱን አየችው። እናም ፈጠን ብላ ከባሏ ጋር አንድ ነገር ተስማማች። በሚቀጥለው ቀን ልጇን አምጥቶ እንደሚያገናኛት ተስማሙ። በሚቀጥለው ቀንም ሊቢ ባሏ እንደሚያታልላት አስባ ነበርና ሰው የሚበዛበት የመቃብር ስፍራ እንዲያገኛት ነገረችው። እናም በመጨረሻ ልጇን አየችው። በርቀት ነበር ያየችው። እሷም ወደሱ መራመድ ስትጀምር ልጁ እየሮጠ ሄደ። እሷም ምንም ሳታስብ ልጁ መከታተል ጀመረች። እናም ልጁ ጠፋባትና እሱን በመፈለግ ላይ ያለች ባሏ ከኋላዋ መጥቶ በአንድ ምት ዘረገፋት። እናም ልጁ ጠፋባትና እሱን በመፈለግ ላይ ያለች ባሏ ከኋላዋ መጥቶ በአንድ ምት ዘረገፋት። ከዛም አንድ መቃብር ቤት ከፍቶ አስገባትና ሳጥን ውስጥ ከተታት። ይህን ሁሉ ነገር ተዘጋጅቶበት እንዳደረገው ያስታውቃል። ይህ ሰውዬ ከዚህ በፊት እንዲህ አይነት ነገር አድርጎ እንደሚያውቅ ያስታውቃል። ብዙም ሳይቆይ ሊቢ ራሷን ከሳተችበት ነቃች። እናም ሬሳ ሳጥን ውስጥ እንደተቆለፈባት ገባት። እንደምንም ራሷን አረጋግታ የሰረቀችውን ሽጉጥ ከቦርሳዋ አውጥታ የሳጥኑ ዳርና ዳር ላይ ሁለት የተኮሰች። ከዛም ከሳጥን ውስጥ ወጣች። የመቃብር ቤቱ መስኮት በድንጋይ ሰበረችው። ኒክን የእጁን ልትሰጠው ተዘጋጅታ ባለበት ሰዓት ፖሊሱ ያዛት። ፖሊሱንም እንዳየችው በምሬት አለቀሰች። ያሳለፈችውን ነገር ማንም አያውቅም። የራሷ የገዛ ባሏ በህይወት እያለች መቃብር ውስጥ ሊቀብራት እንደነበር ማንም ማሰብ አይችልም። ፖሊሱ ግን አምኗት ነበር። ከዛም ኒክን ሊያየው በዛ ምሽት ሄደ። የውሸት ሞትኩ ስላለና ሚስቱ በውሸት ስለከሰሳት ሊያጋልጠው ነበር የሄደው። ባሏ ግን ይሄን አይቶ እንኳን አልደነገጠም። አፋቸውን የሚዘጉ ከሆነ $1 ሚሊዮን እንደሚሰጣቸው ነገራቸው። ፖሊሱም ከባሏ ጋር ከተስማማ በኋላ ወሬ ቀይረው ማውራት ጀመሩ። ኒክ ግን ያለምንም ፍርሃት ለፖሊሱ ሚስቱን በህይወት እንዳለች እንደቀበራት ነገረው። ባልየውም ስለ ሊቢ ለፖሊሱ ልክ እንደነገረው እሷ መጣች። ጥይት ይዛ ነበር ግን አልተኮሰችበትም ነበር። እናም ከመምጣቷ በፊት ለፖሊሶች ደውላ እንደጠራቻቸው ነገረችው። በፊት ባሏን የገደለች ተብላ ነበር የታሰረችው። አሁን ደግሞ ሚስቱን የገደለ አስብዬ አሳስርሃለሁ አለችው። ከፖሊሱ ጋር ሲያወራ የነበረው ነገር በሙሉ እየተቀዳ እንደነበረና እሱን እንደ ማስረጃ እንደምትጠቀምበት ነገረችው። ከዛም ፖሊሱና ሊቢ ሊሄዱ ሲሉ ባልየው ጥይት አውጥቶ ፖሊሱ ላይ ተኮሰበት። ከዛም ሊቢ ላይ ለመተኮስ መሞከር ጀመረ። እናም ሊቢ ሊገላት ሲል ፖሊሱ ባለ በሌላ አቅሙ ተጠቅሞ ከወደቀበት ተነሳና ባልየውን ለመጣል ይታገለው ጀመር። በዚህ አጋጣሚ ሊቢ ተነሳችና የወደቀውን ጥይት አንስታ ምንም ሳታንገራግር ባሏ ላይ ደጋግማ ተኩሳ ገደለችው። በስተመጨረሻም ባሏን ተበቀለችው። እናም ራሴን ለመከላከል የተኮስኩበት ብላ ከእስር አመለጠች። በስተመጨረሻም በውሸት ክስ መታሰሯ ተረጋግጦ ነጻ ተደረገች። ዳግመኛም ወደ እስር እንደማትገባ ተረጋገጠላት። ከዛም የልጇ ትምህርት ቤት ሄደች። ምንም ያህል 6 ዓመት ቢያልፋትም ልጇን ግን እንዳየችው ነበር ያወቀችው። ቀስ ብላም በስሙ ጠራችው። ልጁም ግራ በመጋባት ቀስ ብሎ ወደ እናቱ መጣ። እናቱም ጥብቅ አርጋ አቀፈችው። እናትና ልጅ በመጨረሻም ተገናኙ። ደግሞ የሚለያያቸውም ሰው አይኖርም። ፊልማችንም በዚህ ያበቃል።